እንቁላል ማምረቻ ላይ ስለሚፈጠር የውሃ መቋጠር ወይም ደግሞ ኦቫሪያን ሲስት ያውቃሉ? ሰላም፣ ዶክተር ሞገስ ነኝ የማህጸንና ጽንስ ስፔሻሊስት በለቡስታር የህክምና ማዕከል። እንቁላል ማምረቻ ላይ የሚፈጠር የውሃ መቋጠር በማንኛውም እድሜ ላይ የሚከሰት ሲሆን እንደ እጢው ባህሪያት ህክምናዎቹ ይለያያሉ። ይህ ማለት መጠኑ ከ5 ሴንቲሜትር በታች የሆነ እንዲሁም ደግሞ በአንድ በኩል ብቻ የሆነና ምንም አይነት ክፍልፋይ ከሌለው ውስጡ ጠጣር ነገር ካልያዘ በመራቢያ እድሜ ላይ ለምትገኝ እናት ህክምናው ክትትል ብቻ ሲሆን ይህም በየ6 ሳምንት እስከ 12 ሳምንት አልትራሳውንድ ብቻ ማየት ይሆናል። ነገር ግን በመሃል የመጠምዘዝ አደጋ ሊያጋልጥ ስለሚችል ለምሳሌ ከፍተኛ የሆነ ሆድ ቁርጠት፣ ማስታወክ እና ማቅለሽለሽ ካጋጠመ የእጢው መጠምዘዝ ሊሆን ስለሚችል በአስቸኳይ ወደ ህክምና ተቋም መምጣት ያስፈልጋል። እንዲሁም ደግሞ እጢው የተፈጠረው ከርጣት በኋላ ከሆነ በሁለቱም የእንቁላል ማምረቻዎች በኩል የሚገኝ ከሆነ ውስጡ ጠጣር ካለው ብዙ ክፍልፋዮች ያሉት ከሆነና ሆድ ውስጥ ብዙ ፈሳሽ የመያዝ ነገር ካለ ቀዶ ጥገና ሊያስፈልግ ስለሚችል ወደ ህክምና ተቋም በመምጣት ህክምና ማድረግ ያስፈልጋል። እነዚህና ሌሎች የህክምና አገልግሎቶችን ለማግኘት ለቡስታር የህክምና ማዕከልን ይጎብኙ።